ዘማሪዎቹ ደግሞ ለዘፋኞች ከሚከፈለው ገንዘብ በላይ ተከፍሏቸው ቃለ እግዚአብሔር በገንዘብ ተገዝቶ የሚመጡበት መንገድ አቡነ አብርሃም እንደሰማችሁት ዘማሪዎቹ ለጉባኤ ሲመጡ ከዘፋኝ በላይ ተከፍሏቸው ነው የሚመጡት ወይም አገልግሎት የሚሰጡት። ለዛውም በፐርሰንት ነው የሚያስቡት። በፐርሰንት አስበው ነው የሚደራደሩት ለአንድ ጉባኤ ወይም ደግሞ ለመዘመር ለማገልገል ሲመጡ ማለት ነው። ገንዘብ እየተቀበልክ እንግዲህ ለአንድ ጉባኤ ወይም ደግሞ ለአንድ ዝግጅት ብር እየተቀበልክ የሚዘምር ከሆነ አገለገልክ አይባልም። ተጠቀምክ ወይም አንተ ተገለገልክበት እንጂ እዛ ነገር ላይ አገለገልክበት አይባልም። እኔ እንደማስበው ማለት ነው አገለገልክበት አይባልም። እና አቡነ አብርሃም በጣም ነውር ነው እያሉ ነበር። ባለፈውም እንግዲህ ሌላ ቪዲዮ ሰርተን ነበር የዛሬ 2 ቀን ወይ 3 ቀን እነ ይገረም ደጀኔ ምናምን ሌሎች ቲክቶከሮችም እነ ብሩክ ኒውስ ኦሎፍ እንዳለ ማስታወቂያ ይሰራሉ ለቤተክርስቲያን ተከፍሏቸው ቲክቶክ አካውንታቸው ላይ 50 ሺህ ብር የተከፈላቸው ለአንድ ማስታወቂያ 50 ሺህ ብር ነው የሚቀበሉት አሉ። ታንሳ ገዳም ይሄ ነገር ላይ ማለት ነው። ይሄን ነገር መጀመሪያ ማስተካከል የነበረባቸው እንደ አባቶች እና አቡነ አብርሃም ነበሩ ሳይጧጧፍ። ይሄ የሚያሳየው አንዱም የነ አቡነ አብርሃምን ድክመት የቤተክርስቲያን በእርግጥ አቡነ አብርሃም ለብቻቸው ነው ማድረግ የሚችሉ፣ ግን በየመድረክ ላይ ያሉት የቤተክርስቲያን አመራሮች ማስተካከል ነበሩት። ወይ ደግሞ እዛው በሰንበት ተማሪዎች እንደዚህ አይነት ክፍያ የሚከፈላቸው ከሆነ መዘምራኖች አገልግሎት የማይሰጡት ከሆነ በሰንበት ተማሪዎች መወጣት ይችሉ ነበር ሳይከፍሉ ማለት ነው። ያ ለመዘምራኖች የሚከፈለው ብር ለሌላ ለቤተ ክርስቲያን አገልግሎት ለቀሳውስቶች በጣም በአነስተኛ ኑሮ የሚኖሩ ለቀሳውስቶች ማድረግ ይቻል ነበር። የሚገርም አይነት ቤተ ክርስቲያን ላይ እየተካሄደ ያለው ነገር የሚያስገርም ነገር ነው እየሰማን ያለን። ያስቃልም ይገርማልም ብቻ። ይህ በእርግጥ ይስተካከላል። አቡነ አብርሃም ለማገልገል ሲመጡ በእርግጥ ባዶ ኪሳቸውን አንለካቸውም፣ ለኪስ ይገባል ብለዋል። እውነት ነው። ግን ኦልሞስት መዝሙሩንም ሸጠ ስለምትጠቀም በተለያዩ ነገሮች ሸጠ ስለምትጠቀም መዘምራኖቹ የሚገርሙ ናቸው። ብቻ ይሄ ነገር ይስተካከላል ብለን እናስባለን። ግን የአቡነ አብርሃምን ሙሉን ቪዲዮ ላይ ያያችሁት ሶሻል ሚዲያ ላይ የእሳቸውን እንትን የተናገሩትን አይተን እንመለሳለን። ዘማሪዎቹ ደግሞ ለዘፋኞች ከሚከፈለው ገንዘብ በላይ ተከፍሏቸው ቃለ እግዚአብሔር በገንዘብ ተገዝቶ የሚመጡበት መንገድ እየተፈጠረ ነው። ምናልባት ተቃውሞ ሊገጥመኝ ይችላል፣ የብዙ እንጀራ መዝጋት እንዳይሆን። ምን አለ መደራደር ባይኖር፣ ለሰራተኛ ደሞዙ ይገባዋል እስከ ጠራን ድረስ ሊደረግ የሚገባውን ቤተ ክርስቲያን አስባ ብታደርግ፣ ግን ባለማዊ ሕግ ባለማዊ ስርዓት በሌላው በተለመደው ይህን ስጠኝ እሰጥሃለሁ፣ ይህንን አድርግልኝ አደርግልሃለሁ፣ እንደውም ፐርሰንት አለበት። እነ ሊቀ ሊቃውንትን እዚህ የጠየቅኩኝ ዛሬ እየጠራን ነው እንደዚህ ሲሉኝ ፐርሰንት በሚለው ሕጋችሁ ነው ወይስ የዕለት ምግብ ማደሪያ በመክፈል? ይሄ ነው ጥያቄ። የዕለት ምግብ ቤት ለእንግዳ ተብሎ ይመገባል፣ ትራንስፖርት ይከፈላል። እንዲያም ሲል እንደው ለኪስም መባል ይኖርበታል። ግድ የለም ግን በፐርሰንት 40%፣ 50%፣ 60% የሚል በጆሮ የሽው የሚል ነገር አለና እንደዚያ ከሆነ እንዳትሞክሩት። ልመጣ ነኝ። መልሱን እኮ አልመለስኩም ገና፣ የጠየቅኩትን ነው። እግዚአብሔር ይስጥልኝ። ይሄ ከሆነ እንዳትሞክሩት ነው ያልኩኝ። የሰጡኝ መልስ ሊቀ ሊቃውንት ይሄንን ነው። እነሱ ራሳቸው ፐርሰንት ሌላ ምናምን የሚፈልግ ካለ እኛን እንዳትጠሩን ነው ያሉን፣ አንገኝም ነው ያሉ ሲሉኝ፣ እነዚህ የእግዚአብሔር ሰዎች ናቸው። በቃ አለቅ። የእግዚአብሔርን ለእግዚአብሔር የእውቀት አስራት፣ የጉልበት አስራት፣ የገንዘብ አስራት የተለያየ ነውና ይህንን ለመክፈል ከተዘጋጁት ጋር እኔም አብሬ ቆማለሁ። ለዚህ ነው ሁለት ነገሮችን ብሰማ፣ አንደኛ በፐርሰንት ቢሆን መጀመሪያም እዚህ ጉባኤውንም አልከፍትም፣ እርግጠኛ ነኝ። ምእመናንን ለቤተ መቅደስ ማሰሪያ ስጡ ብዬ ለሌላ እንጀራ መስጠት አልችልም፣ የእግዚአብሔርና የእግዚአብሔር ነውና።
ጨርሶ አልገኝም። እርግጠኛውን የምነግራችሁ ሌላው ጂፒኤስ ቲቪ ነበር። የሰላሌን ሰዎች ሟርተኞች ነው ድግምተኞች ብሎ ተሳድበው ኡኡ ሲያስበላቸው ነበረ። በእርግጥ እኔ አይገርመኝም። ፓስተሮች ሁሉንም ነው የሚሳደቡት። ባለፈው አንድ ፓስተር የሰሜን ሰዎች አጋንንታሞች ናቸው፣ ጠንቋዮች ናቸው ብሎ ምንም አልተደረገም። ሁለተኛ ላይ ደግሞ በጋሻው የሚባል ክፍታፍ ሰውዬ ምን አለ? በአባቶቻችሁ ጥፋት ነው አርሲ ላይ የምትጨፈጨፉት ብሎ ይሄ እንደውም መከሰስ የነበረበት በጄኖሳይድ ነበር። የጄኖሳይድ ቅስቀሳ ነበር ያደረገው በጋሻው። እሱም ታይቶ እንዳልታየ ታለፈ። ማለትም ያለፈው ግን ሊጠይቅልኝ ይገባል ብለህ የምታስበው ግን መንግስት መሆን የለበትም። በዚህ ጉዳይ ላይ ማህበረሰቡ ቤተክርስቲያኑንም በጋሻውን የህግ ክፍሉ ምንድነው ወይ የቤተክርስቲያን የህግ ክፍል የሚባለው መጥፋት ነው ያለበት። ምንድነው የሚሰራው? መክሰስ ይችላል እኮ በህጋዊ መንገድ። ይህን ሰውዬ በአባቶቻቸው ጥፋት ነው የሚታረዱት ሲል መክሰስ ኦልሞስት ይቅርታ እንኳን አልጠየቀም። እኔ ማንንም ይቅርታ አልጠይቅም ብሎ ነው ደረቱን ነፍቶ ላሽ ያለው። ለዛውም ቪዲዮ ሰርቶ ማለት ነው። ዝም ተባለ፣ ሰውዬው ዝም ተባለ። ከዛ ዛሬ ሰላሌ ለብቻው ፍቼ ድግምተኛ ነው ሲባል በእርግጥ መንግስት ይህንንም ምንም አላለም። ግን የአካባቢው ማህበረሰብ ከአስተዳደሮቹ ጋር ሆኖ በመጫጫኋቸው ቢያንስ ይቅርታ ጠይቋል። ሰውየው ሀገር ውጭ ነው ይቅርታ ጠይቋል። በእርግጥ በርካታ ሰዎች በእርግጥ ጀግና ናቸው። የአካባቢውም ሰዎች እንደዚህ እዚህ ያህል ድረስ ሚሄዱ፣ የአስተዳደሩም ሰዎች ደግሞ ወንድ ናቸው። ይህንን ነገር ወደ ህግ ማቅረባቸው እና ሰውየውን ይቅርታ ማስባላቸው አንድ ነገር ነው። ግን ቤተክርስቲያኗም ሌሎቹም ሰሜኑ ምናምን የተባለ ሁሉም ከይንጩፋ ጀምሮ ሲሳደብ ነው የከፋመው እንዳለ ኦርቶዶክስ ነው የሰሜኑንም አካባቢ ሰው ማለት ነው። ስለዚህ እነዚህንም ሰዎች መንግስት አንድ ነገር ቢያደርጋቸው ወይም ደግሞ አካባቢው ላይ ያለ ወይ የቤተክርስቲያን የህግ ክፍል ይጠይቃቸው ባይነ። በሌላ ደግሞ እስቲ ሌላም ቪዲዮ አለ ይመታቁር። ይህንኛውን ቪዲዮ አይተን ደግሞ እንመለሳለን። ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ። ሻሸመኔ ለኮሳት። ማንም ሰው አሁን ላይመስለው ይችላል። አንተ ባሪያው እኮ ነኝ። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ? አንተ ምን አርገ ነው ባለማህተሞች የታረዱት? አንተ ምን አርገ ነው ቄሱ የታረደው? አንተ ምን አርገ ነው ቤተ መቅደሱ የተለኮሰው በሳት? አንተ ምን አርገ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? ሁሌ ተበዳይ አርጎ ራስን ማቅረብ ልክ አይደለም። እነ ታኩር እንግዲህ ትናንትና በጣም ትልቅ የሆነ ገቢ ማሰባሰቢያ አድርገው ነበር። ወደ 40 ሚሊዮን ብር አካባቢ ያሰባሰቡት። ከዛ ውስጥ ወርቁ አይተነው 15 ሚሊዮን አካባቢ ሰጥቷቸዋል መሰለኝ። አሁን ምንድነው አዲስ መግለጫ ዛሬ የወጣው? ምንድነው በፖለቲካ አመለካከት ያለውና ወይም ከፖለቲካው ጋር የተጣላ ሰው ብር አንቀበልም ምናምን የሚል ነገር ብቻ ወጥቷል። መግለጫው እውነት ይሁን ውሸት እስካሁን ግን አልተረጋገጠም። እንደዛ የሚል መግለጫ ግን ወጥቷል። ግን ኦልሞስት እርዳታ ከሆነ ገንዘቡ ፖለቲከኛ አይደለም። መቼም ለችግረኛ የተረዳው ገንዘብ ፖለቲከኛ ብሩ ነው እንጂ የሚፈለገው ለችግረኞቹ ፖለቲካው አይደለም። ስለዚህ እስከተሰጠ ድረስ ሰውየው ተቀብሎ ለደብረ ብርሃን ላሉት ተፈናቃዮች ቢደርስ ምንም ማለት አይደለም። ምናልባት ለትግራይ ሰዎች ሲፈናቀል ተቃዋሚዎችም ምኖችም አይደሉ እንዴ ገንዘብ አሰባስበው የሰጡት? እነሱ ለምንድን ነው ፖለቲካ ያለው? ወርቁ አይቶ ነው ብር ገንዘብ ሲሰጥ ለምንድን ነው ፖለቲካ የሚሆነው? እና የእሱ ገንዘብ ለተፈናቃዮች አይሰጥም የሚባለው ምን አይነት ህግ ነው? ለማንኛውም እርግጠኛ ያልሆነ መረጃ ነው። እንደዛ ከሆነ ግን በጣም የሚገርም ማለትም ምን አይነት አሰራርም እንደሆነ ግራ የሚገባ አሰራር ነው የሚሆነው። ግራ የሚገባ ነገር ነው የሚሆነው። ግን እውነት አይመስለኝም። እነ ታኩር ግን ታሪክ ነው የሰሩት። የሚገርም ነው። ታኩርም መኪና ተሸልሞ ወርቁ አይተነው መኪና ሸልሞታል። በጣም ይገባዋል። ጀግና ልጅ ማስተባሰቡ ወገኖቹን አለመርሳቱ የሚገርም ነው። ግን ዘላቂ መፍትሄ የሚሆነው ለእነዚህ ሰዎች ገንዘብ እየሰበሰብክ በየጊዜው ሰጠህ ጀግና መባል ሳይሆን ዘላቂ መፍትሄ ነው ሊፈለግላቸው የሚገባው። ምንድነው ዘላቂ መፍትሄ የሚሆነው? ወደ ቀያቸው ሲመለሱ፣ ወደ እርሻቸው ሲመለሱ። የኢትዮጵያ ሕዝብ ግርም የሚለኝ በማያርሰው መሬት የኔ ነው እየተባባለ ይጣላል።
ውሸት ነው። የኢትዮጵያ መሬት 50 ከመቶ የሚሆነው አይታረስም። ታርሶ የማያውቅም። ባዶን ጦሙን ነው የሚያድር። ግን ይሄ እኔ ነው ይሄ ነው እየተባባልክ ትገዳደላለህ። ከዛ ለጉድ ትራባለህ፣ ትቸገራለህ ምናምን። ማንም ዞር ብሎ አያይም። ከዛ በኋላ ስትቸገር ወይም ደግሞ እንደዚህ ይለመንልሃል። እና ዘላቂ መፍትሄ የሚሆነው ምንድነው? መንግስት ጥበቃ ቀጥሮ እነዚህ ሰዎች ወደ ተፈናቀሉበት አካባቢ መቋቋሚያ ተደርጎላቸው ቢመለሱ አሁን በተሰበሰበላቸው ገንዘብ ያ ነው ዘላቂ መፍትሄ የሚሆነው። በሌላ ቪዲዮ ደግሞ እንመለሳለን። ይሄንኛውን እስቲ ነው ለማንኛውም የምንታኩሩ 15 ሚሊዮን ብር ገቢ ያደርግላቸዋል። ስለዚህ ውጭ ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላሉ። ፈልገው አንተም በተመለከተ ግን ድርጅቱ የ5 ሚሊዮን ብር መኪና ለግልህ በቃ ከዚህ በላይ